አንቺ ከዚህ ስትወጪ መጽሐፍ ቅዱስ ይሻል ማልሽም። እሺ እሱን ደግሞ ላልከው ደግሞ የማልኩት ለምንድን እንዳትተይን እንደ ቤተሰብዬን እየመጣሽ ጠይቂን አንቺ ስላለሽ እኛ ሰርተናል ሲለኝ እኔ አልተዋችሁም ይኸው ቃሌ ነው ብዬን የማልኩት እንጂ ከእናንተ ወጥቼ ሌላ ቦታ ሰራ ላልኩ ማሚተው ኖ አይደለም። ስትሚ በመጽሐፍ ቅዱስ የማልሽላቸው እንደ ቤተሰብ እየመጣሽ ልትጠይቂያቸው ከዚህ በኋላ ነው። እሱም ሌላ የራሱ ሱቅ የምከፍቺ ከሆነ አበረታታሻለሁ አይዞሽ ምናምን አለኝ። የመጨረሻ ቀን ልወጣ ስል ታክሲ ሲጠራ ማለት ነው። ከዛ እሺ ብዬ እኔ ማልተዋቸው እመጣለሁ ጠይቃቸዋለሁ ብዬ እንደታመም 18 ቀን ኦርደር እሰጠዋለሁ። ጠይቂው ሀቡ እዚህ ቦታ ኦርደር አድርስ ታሜ ተኝቼ ኦርደር የሰጠሁት ነበር። እሱም ማስረጃም ላኩልሽ። እሱን የምጠይቀው በረፍቷ ቀን ዴይ ኦፍ ሆና በ15 ቀን አንድ ቀን ረፍቷ ሆና ሩሟ ተኝታ ፀጉር ቤት ሆና እንዲሁም በታመመች 10 ምናምን ቀን እውነት እንዳለችው ኦርደር እያሰጥክ ነበር ታስተላልፍ ነበረ ኦርደር ወደ አንተ በረፍቷም ቀን እንዲሁም ታማም ተኝታ ቤት 10 ምናምን ቀን አሁን ተኝታ ነው እስቲ ስራ ለቃም ኦልሬዲ 10 ምናምን ቀን ተኝታን ነበር እኛ ጋር አይ በረፍቷ ጋር ስትይ እኛ ጋር ሆና በሁለት ሳምንት ረፍት በምሰጣት እኛ ጋር ሆነ እሑድ ቀን ነው የምትፈልገው። እሑድ ቀን ነው ረፍት። ሰኞ ስትገባ ራሷ ታዘጋጀዋለች። ለማን ነው የምትሰጠው? ሌላ ሴል እሷ ነች እኮ እየደወለች አትሰጥክም? እሑድ በረፍቷ ቀን እኔ ነው ማደማሽገው ለማን ነው የሚያታችው ኦርደር ማሪ ለሱ ዛሬ በረፍቴ ሰዓት ለሱ ማሜ እዚህ ቦታ ይሄን ኦርደር አለን እያልኩ እለዋለሁ። ያው ከሰጠች አሁን ግልጽ አልሆንልኝም እንጂ ማሜ በረፍቴ ነው ከወጣሁ ሳይሆን እኔ ረፍቱኝ እናንተ ቤት እየሰራሁ በረፍቴ ሰዓት ኦርደር እየሰጠሁ ነበረ እቤት ሁኜ። እኛ ጋር ሆና በረፍቷ ጊዜ ስራ ነው የምትሰጥ። እሱ የራሷ ስራ ነበር። እኛ ጋር ነው የምትሰራው። በረፍትሽ አንቺ በረፍትሽ ቀን ገብቶሻል። በረፍትሽ ቀን ለማብራራት ያክል በረፍትሽ ቀን ስራ ሲገባላት በስልኳ ስራ ይገባላታል። ማለት ሌላ ሰራተኛ በረፍቱ ቀን ስልኩን ዘግቶ ይዝናናል ይወጣል አይደል? በ15 ቀን ረፍቱ እሷ በረፍቱ ቀን እኔ ነው የምደውለው። ስራ ገብቶልሻል ብዬ ነው። አንተ አይደለክም ራሷ ኃላፊነት ተሰምቷት ልክ ቤቱን እንደ ቤቷ ስለምታየው ምንም ልል አልችልም። መብቷ ነው። ገብቶሻል። ያኛው እኔም በቃ የምጠይቀው ነገር እንጂ ሰው ለቤቱ ብሎ ብዙ ነገር ያደርጋል። ምሰሪበት ነው ሱቅሽ ነው። ከስተመሮች ለእኔ ብላ ላይሆን ይችላል። ከስተመሮች እንዳይቀየሙ እንዳይጨቀጭቋት ምን እንዳይለ ልትልቅ ትችላለች። ችግር የለውም። እኔ ከስተመር አንድ ደቂቃ እንዳይረፍድባቸው እንደዚህ እንዳታረጊ ረፍትሽ ሆነሽ እንዲህ ብዬ ህግ እስካላወጣው ድረስ እሷ አይታ ለምትመልሰው ያቡኔ ከኔ ጋር ምን ያገናኛል? ስትያንችፍለች አይ በእርግጥ ትክክል ነህ። ከአንተ እስካልመጣ ድረስ አንተ ፑሽ እስካላረካት ድረስ በረፍትሽ ቀን ስሪ ብለህ አንተ እስካላስገደድካት ድረስ ይሄ ከራሷ የመጣ ኤክስትራ ለስራዋ የምትሰጠው ተጨማሪ ነገር ነው። መስጠት በ15 ቀን ረፍት መስጠት፣ ፀጉር ማሰራት፣ ደሞዝ አለመቁረጥ፣ ዋና ቤዝ መሰረት ቤት መስጠት፣ እነዚህ መሰረት። አሁን አንድ ሰው አኮሞዴሽን ሊኖረው ይገባል። እዚህ ሀገር ስትሰሪ አኮሞዴሽን ሊኖረው ይገባል። መኖሪያ ደሞዙ ሌቨር ብትሄጂ ደሞዝ ነው። በአግባቡ ደሞዝ መስጠት፣ ማረፊያው ኮምፎርቴብል ሆኖ እንዲሰራ። ሲሄድ ደግሞ ገፍቼ አላባረርኩም። እስክትሄድ ድረስ ለምኛታለሁ። ለምን እንደምትሄጂ እንስራ እንጂ ጥሩ ጊዜ ነው እንስራ። ቀለምዶልናል፣ እየሰራን ያለ ነው። ሱቁ አሪፍ ነው። ስለዚህ ለምንድን ነው ማንሰራው? ደጋግሜ እጠይቃታለሁ። ሲሄድ ነው የምነግርህ። እንደውም አንድ ቀን አለች ምንድን ነበረ ምክንያትሽ? አሁን ልትነግሪው ፈቃደኛሽ? ለምንድን ነው ስራውን ለቀሽ የወጣሽው? አንደኛ ነግረሽው ታውቂያለሽ ወይ? በያት ነግራኝ ታውቃለች። ችግሯ የለቀኩበት ምክንያት አሁዬ እንደ ድርጅት እኔ አሁን እዚህ ምንም ማለት አልፈልግም። እንደዛም ስለሆነ ተው፣ እኔ ስሜን ራሴን ስለሚያውቁኝ እኔን ወይ ፎቶን የሚለጥፋሉ። ይሄ አይሆንም ስንለው እንጠራለን ለሚልከው ምን መሰለሽ፣ ፌር ለመሆን አንዴ ማሜ ይቅርታ ፋሲካዬ፣ ፌር ለመሆን አንቺ የተበደልሽው በደል ካለ እሱም ከበደለሽ ይቅርታ እንዲጠይቅሽ፣ አንቺም ከበደልሽ ይቅርታ ጠይቀሽ እንድትታረቁ ከዛ ወደሚቀጥለው ነገር እንድንሄድ እንጂ እንደዚህ እኮ በጅምላ ዝም ብለን እሱ ላይ ልንፈርድበት ነው ማለት ነው። አንቺ ችግርሽን ካልተናገርሽ ችግርሽን በትክክል መናገር አለብሽ። አሁን እሱ አስረዳ፣ ጉዳዩን ጠራ ነው አክብሮ ህዝቡን መጥቶ ቁጭ ብሎ አስረዳ። ደሞዟን አንድ ቀን አሳልፍ ያለው ወይ? አይ አላሳለፈም አልሽ። እሺ አኮሞዴሽን በቃሌ መሰረት ሰጥቻለሁ ወይ? አዎ ማደሪያ ሰጥቶኛል።
ምግብ ነው ችግሬ ብለሻል። ስለ ምግብ ደግሞ እሱ ወንድ ልጅ ስለሆነ ስለ ምግብ አያውቅም። መንገር ያንቺ ፋንታ ነበረ። አቡዬ ለማክበር ብዬ እናንተና እዚህ ጋር አቆሜ ነው። ይኸውልሽ እዚህ ጋር ሜሴጅ ገብቷል። አሁን ተከስሻል። እናንተን ላለኝ ክብር ለማለት ነው። እና አቡዬ በቃ እኔ አሁን የምፈልገው ምንድን ነው ቪዲዮን ያን ስለሰራ ሌላም ለሚቀጥረኝ ሰውዬ እኔ እዛ ሱቅ ላይ ጨርስ ማሪያ እንዴ ልጨርስ። ይህ ሰው ከተነጋገራችሁት ከውላችሁ ያፈረሰውን ነገር ደሞዝ ከከለከለም ማደሪያ ሰጥቷል። አዎ ሰጥቷል። ምግብ ነበረ ችግር ይርበኝ ነበር ከነበረ ለአሰሪሽ ምግብ እየራበኝ ነው፣ ኪችን ይቆለፍብኛል፣ ምግብ የለም ብለሽ መንገር ነበረብሽ። 5 ወር ከ21 ቀን እየተራብሽ መስራት አልነበረብሽ። ፍሪጅ ከሌለው ኪችን ምግብ ምን የለም። ድስጥና ማብሰያ ነው ያለው። ፐርሰናል ነገሮች ይኖራሉ። ሰው ክፍል ክላሷን ነው የፈለገችው። ክላሷ ነው ትችላለች ባለቤት ፍሪጁ ኪችን አይደለም ማለት ነው። ፍሪጁ ኪችን አይደለም። የራሳችን ፐርሰናል ፍሪጅ እኮ ነው። የራሳችን ፍሪጅ ነው ቤታችን። ስለዚህ እናንተ ኪችን ብቻ ነው ኦፈር ብታደርጉት ምግብ የለም ማለት ነው። ይህን ተነጋግራችሁ ምግቡ እዛ እኮ ነው፣ ኪችን ውስጥ እኮ ነው እንዳለ አስቤዛው። እሷም ባለቤቴም ከዛ እኮ ነው የሚመጣ ሁላችንም ከዚ ከኪችን። ስለዚህ ሰራተኛ ታበስላለች ኪችን ውስጥ ቺፕ ነገር ነው። ይህ ብዙ ነገር እንግዲህ ያደረኩ የማደርገውን ነገር ኤክስትራ ይህ እንኳን አይደለም በሬጉላር የሆነ ነገር በጣም ርካሽ በማዳበሪያ ነው የማመጣው። ቦክስ ነው ሳጥን ነው የማመጣው። የምትሰራ ዘመድ አለች ብላለች። ዘመድ እሷም ልትሰራ ነበር። ስለዚህ ከምታበስለው ላይ ለእናንተ ከሚበስለው ላይ ቀንሳ የመብላት መብት ነበራት። ረመዳን ላይ ይኸውልሽ እንደው ይሄ እንኳን ካለች ምናልባት ረመዳን ላይ ጾም ነበር እና እሷም ጾመኛ ነበረች እና እንዲህ የመለየት ነገር ረመዳን አስታውሳ እሷ ጾም ስጋ አልበላችም እና የመነጠል ነገር እንደዚህ በስተቀር አንድ ላይ ነው። እንደዚህ ለምግብ እኛ እንደዚህ አይደለም። እኔ እሱ ይበላሉ ይበያት እኔ ራሱ እኔ እኮ ጠዋት ወጣሁ በቃ ማታ ነው የምመጣው ህዝብ ለማገልገል እና ራሴንም ለማሻሻል። ስለዚህ የምግቡን ነገር ስላልነገርሽው